ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ እሁድ ሚያዝያ 18 የውጭ ሀገር ገንዘቦች ምንዛሬ በባንኮችና በጥቁር ገበያ በምን ያህል እየተመነዘረ እንደሆነ በዝርዝር እንመለከታለን። በዛሬው ዕለት አንድ ባንክ እጅግ በጣም አስገራሚ ምንዛሬ አውጥቷል። እሱ ባንክ ማን ነው? ምን ያህልስ እየመነዘረ ነው የሚለውን አብረን እናያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደነዚህ አይነት ፈጣን መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ስናልፍ አንዱ የአሜሪካ ዶላር በጥቁር ገበያ በ188.83 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአሜሪካ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ብርሃን ባንክ ነው። ብርሃን ባንክ አንዱን የአሜሪካ ዶላር በ154.87 ሳንቲም ገዝቶ በ157.97 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአሜሪካ ዶላር የኢትዮጵያ ንግድ ባንክ በ153.22 ሳንቲም ገዝቶ በ156.28 ሳንቲም እየሸጠ ይገኛል። ወደ ዩሮ ስናልፍ አንዱን ዩሮ በጥቁር ገበያ በ221.34 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን ዩሮ በከፍተኛ ደረጃ እየመነዘረ የሚገኘው ገዳ ባንክ ነው። ገዳ ባንክ አንዱን ዩሮ በ184.8 ሳንቲም ገዝቶ በ188.5 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ዩሮ ኢትዮጵያ ንግድ ባንክ በ179.54 ሳንቲም ገዝቶ በ183.13 ሳንቲም እየሸጠ ይገኛል። አሁን ደግሞ ወደ እንግሊዝ ፓውንድ ስናልፍ አንዱን የእንግሊዝ ፓውንድ በጥቁር ገበያ በ255.58 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የእንግሊዝ ፓውንድ በከፍተኛ ደረጃ እየመነዘረ የሚገኘው አባይ ባንክ ነው። አባይ ባንክ አንዱን የእንግሊዝ ፓውንድ በ209.47 ሳንቲም ገዝቶ በ213.66 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የእንግሊዝ ፓውንድ ኢትዮጵያ ንግድ ባንክ በ203.27 ሳንቲም ገዝቶ በ207.34 ሳንቲም እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬትስ ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በጥቁር ገበያ በ51.42 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን ድርሃም በ46.28 ሳንቲም ገዝቶ በ47.2 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ድርሃም ኢትዮጵያ ንግድ ባንክ በ41.72 ሳንቲም ገዝቶ በ42.55 ሳንቲም እየሸጠ ይገኛል። ወደ ካናዳ ዶላር አልፈናል። አንዱን የካናዳ ዶላር በጥቁር ገበያ በ188.13 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የካናዳ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ብርሃን ባንክ ነው። ብርሃን ባንክ አንዱን የካናዳ ዶላር በ113.33 ሳንቲም ገዝቶ በ115.59 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የካናዳ ዶላር የኢትዮጵያ ንግድ ባንክ በ109.98 ሳንቲም ገዝቶ በ112.18 ሳንቲም እየሸጠ ይገኛል። ወደ አውስትራሊያ ዶላር ስናልፍ አንዱን የአውስትራሊያ ዶላር በጥቁር ገበያ በ135.1 ሳንቲም እየመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአውስትራሊያ ዶላር ስኬት ባንክ በ153.76 ሳንቲም ገዝቶ በ156.83 ሳንቲም እየመነዘረ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአውስትራሊያ ዶላር ኢትዮጵያ ንግድ ባንክ በ107.51 ሳንቲም ገዝቶ በ109.66 ሳንቲም እየሸጠ ይገኛል። ወደሚቀጥለው ስናልፍ እንግዲህ አሁን የምንመለከተው የኩዌት ዲናር ነው። አንዱን የኩዌት ዲናር በጥቁር ገበያ በ614.66 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የኩዌት ዲናር በከፍተኛ ደረጃ እየመነዘረ የሚገኘው የኢትዮጵያ ልማት ባንክ ነው። የኢትዮጵያ ልማት ባንክ አንዱን የኩዌት ዲናር በ502.58 ሳንቲም ገዝቶ በ512.63 ሳንቲም እየተሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የኩዌት ዲናር ኢትዮጵያ ንግድ ባንክ በ490.53 ሳንቲም ገዝቶ በ500.35 ሳንቲም እየተሸጠ ይገኛል። ወደ ሳውዲ አረቢያ ሪያል እናልፋለን። አንዱን የሳውዲ አረቢያ ሪያል በጥቁር ገበያ በ50.35 ሳንቲም እየተመነዘረ ይገኛል።
ወደ ባንኮች ስናልፍ አንዱን የሳውዲ አረቢያ ሪያል በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የሳውዲ አረቢያ ሪያል በ44.79 ሳንቲም ገዝቶ በ45.69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የሳውዲ አረቢያ ሪያል ኢትዮጵያ ንግድ ባንክ በ40.85 ሳንቲም ገዝቶ በ41.67 ሳንቲም እየሸጠ ይገኛል። ወደ ቀጣዩ ስናልፍ አንዱን የስዊዝ ፍራንክ በጥቁር ገበያ በ240.53 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን ስዊዝ ፍራንክ በከፍተኛ ደረጃ እየመነዘረ የሚገኘው አዲስ ባንክ ነው። አዲስ ባንክ አንዱን የስዊዝ ፍራንክ በ197.84 ሳንቲም ገዝቶ በ201.8 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የስዊዝ ፍራንክ ኢትዮጵያ ንግድ ባንክ በ191.57 ሳንቲም ገዝቶ በ195.4 ሳንቲም እየሸጠ ይገኛል። ወደሚቀጥለው ስናልፍ አንዱን የቻይና ዩዋን በጥቁር ገበያ በ27.62 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የቻይና ዩዋን በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የቻይና ዩዋን በ24.74 ሳንቲም ገዝቶ በ25.24 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የቻይና ዩዋን ኢትዮጵያ ንግድ ባንክ በ22 ብር ገዝቶ በ22.44 ሳንቲም እየሸጠ ይገኛል። የዛሬው የተለያዩ ሀገራት የብር የምንዛሬ ዋጋ በባንክና በጥቁር ገበያ ይህንን ይመስላል። በቀጣይ ፕሮግራማችን እስክንገናኝ መልካም ጊዜ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።